ፍሪጃችሁን እንደዚህ ያረጋችሁ አልሰራም ተበላሸ ብትሉ ማንም አይሰማችሁ። አንደኛ በር ሳዘጉ የምትጠቀሙ ከሆነ በቅርቡ ሞተራችሁ መቃጠሉ ስለማይቀር ለወጪ ራሳችሁን ዝግጁ አድርጉ። ምክንያቱም በሩ በሚከፈትበት ሰዓት ሴንሰሩ ሴንስ ስለማያደርግ ሙሉ ለሙሉ ቅዝቃዜ ወደ ውጪ ስለሚወጣ ምንም አይነት የሞተሩ እረፍት ሳያገኝ ለረጅም ሰዓት ይሰራል ማለት ነው። ስለዚህም ይህም ሞተራችሁን እንደሚያቃጥልባችሁ እርግጠኛ መሆን ትችላላችሁ። ሁለተኛ በተዛባ ውሃ ልክ እንዲሁም ፍሪጃችሁን እቃ ላይ የምታስቀምጡ ከሆነ ይህም ፍሪጃችሁን በቅርቡ ከጥቅም ውጪ ያደርግባችኋል። ምክንያቱም አምባላንስ ስለሚሆን ሞተራችን ሊነክስብን ይችላል። ይህም ደግሞ ላላስፈላጊና ከባድ ለሆነ ወጪ ይዳርጋችኋል። ሶስተኛና የመጨረሻው ፍሪጃችሁን ቤት በምትቀይሩበት ሰዓት እንዲሁም ለማጽዳት በሚል ከቦታ ቦታ አንቀሳቅሳችሁ ወዲያውኑ የምትሰኩ ሰዎች በቅርቡ ከ15 እስከ 20 ሺህ ብር እንደምታወጡ አትጠራጠሩ። ምክንያቱም ፍሪጃችንን ከቦታ ቦታ አንቀሳቅሰን ሳናሳርፈው ወዲያውኑ የምንሰካ ከሆነ ሞተራችንን ያቃጥልብናል። ነገር ግን ከሰው ስህተት ከብረት ዝገት አይጠፋምና ምናልባት እናንተ አሊያም ሌላ ግለሰብ ይህን ችግር ፈጥሮባችሁ ከሆነ ባዮ ላይ ባለው ስልክ በመደወል ፈጣንና አስተማማኝ አገልግሎት ማግኘት ይችላሉ። አቤል ቴኮችን ሰላማችሁ ይብዛ።